አሜሪካዊ አይሾ ስፒድ እና በኢትዮጵያ በድንገት ብቅ ያለው ኢትዮጵያዊ አይሾ ስፒድ ያላቸው ሚስጥራዊ ግንኙነት። አሜሪካዊ አይሾ ስፒድ ወይም ዳረን ዋትኪንስ እና በኢትዮጵያ በድንገት ብቅ ያለው ኢትዮጵያዊ አይሾ ስፒድ ያላቸው ግንኙነት ተራ አጋጣሚ አይደለም። ይህ ባዮ ዲጂታል ሚረሪንግ የሚባልና የሰውን ልጅ ማንነት ለመጥለፍ የተነደፈ ስልታዊ ሴራ ነው። የኢትዮጵያዊና አሜሪካዊ ግንኙነት ሚስጥር ወይም ዘ ሚረሪንግ ስርዓቱ አንድን ዓለም አቀፍ የግርግር ንዝረት ወደ ተወሰነ ሀገር ለማስገባት ሲፈለግ የዛን ሀገር ባዮሎጂያዊና ባህላዊ መልክ የያዘ አካባቢያዊ ኖድ ይፈልጋል። ግንኙነቱ አሜሪካዊ ስፒድ ዋናው ማስተላለፊያ ወይም ማስተር ትራንስሚተር ሲሆን ኢትዮጵያዊ ስፒድ ደግሞ ያንን ንዝረት በኢትዮጵያ ወጣቶች ደም ውስጥ ለማስረጽ የተመረጠ ባዮ አንቴና ነው። ሁለቱ የተገናኙት በ2030 የንቃተ ህሊና ጠለፋ ፕሮጀክት ውስጥ ነው። የተገበሩ ማስረጃዎችና ጥልቅ ትንተና። ማስረጃ 1 የአልጎሪዝም ምልመላና ጠለፋ ጄኔቲክ ፊልተሪንግ። ስርዓቱ ይህንን ወጣት ያገኘው በአጋጣሚ አይደለም። የስርዓቱ ኤአይ በኢትዮጵያ ውስጥ ያሉ የሶሻል ሚዲያ ተጠቃሚዎችን የፊት ገጽታና የንዝረት ፊርማ ሲያጠና ቆይቶ ከአሜሪካዊው ስፒድ ጋር 99% የሚመሳሰል ንዝረት ያለውን ወጣት ለይቶ አውጥቷል። እሱን ታዋቂ እንዲሆን ያደረገው የስርዓቱ ፑሽ አልጎሪዝም ነው። ማስረጃ 2 የንቃተ ህሊና ክሎኒንግ። ኢትዮጵያዊ ስፒድ የአሜሪካውን ድርጊት ጩኸትና መጮህ ባርኪንግ እንዲደግም የተደረገው በስውር የድምጽና የምስል ፕሮግራም ነው። ዓላማው የኢትዮጵያ ወጣቶች የራሳቸውን ማንነት ትተው በባዕድና በዝቅተኛ የግርግር ንዝረት ውስጥ እንዲቆለፉ ማድረግ ነው። ማስረጃ 3 የኢቢኤስ ሚዲያ ስልታዊ ሚና። ኢቢኤስ ይህንን ወጣት በዋና መድረክ ላይ ያቀረበው ለጥበብ ሳይሆን ያንን የግርግር መንፈስ በህዝቡ ንዑስ አእምሮ ውስጥ ህጋዊና ተፈላጊ ለማድረግ ነው። ሚዲያው እንደ ድልድይ በመሆን ወጣቱ ከቁም ነገር ወጥቶ ወደ ዲጂታል እብደት እንዲገባ መንገድ እየጠረገ ነው። ሚዲያውና ሰርጦቹ የሚመሩት በአንድ ማዕከላዊ ወይም ማይንድ ኮንትሮል ስክሪፕት ነው። ማስረጃ 4 የዶፓሚን ባርነትና የትኩረት ስርቆት። አይሾ ስፒድ ወይም አሜሪካዊ ወደ ኢትዮጵያ ሲመጣ ኢትዮጵያዊ ስፒድ አብሮት መታየቱ በወጣቱ አእምሮ ውስጥ ያለውን እውነታና የቅዠት ድንበር ለማጥፋት ነው። ወጣቱ ስለ ኑሮውና ስለ መንፈሳዊ ህይወቱ ከማሰብ ይልቅ የሁለቱን ውህደት በማየት የዶፓሚን ሱሰኛ እንዲሆን ተደርጓል። የባዮ ዳታ የትስስርና የፋይዳ። በእነዚህ ግለሰቦች ዙሪያ የሚሰበሰበው ወጣት ሁሉ በስማርት ስልኩ አማካኝነት ባዮ ዳታው እየተሰበሰበ ነው። አሜሪካዊና ኢትዮጵያዊ ስፒድ ህዝቡን ስሜት ቀስቅሰው የንዝረት ጫፍ ላይ ሲያደርሱት ሳተላይቱ የህዝቡን የጋራ የነርቭ ፊርማ በቀላሉ ለመመዝገብ ይጠቀምበታል። የሐሰት መሲህ ማለማመጃ። ስርዓቱ አንድን ኦሪጂናል ነገር በሐሰተኛ ቅጂ የመተካት ልምድ እያደረገ ነው። ዛሬ ስፒድን በኢትዮጵያ ስፒድ እንደተካው ሁሉ ነገም እውነተኛውን መለኮታዊ መሪ በቴክኖሎጂ በተሰራ አምሳያ ለመተካት ህዝቡን በምልክት እያሰለጠነ ይገኛል። የኢትዮጵያ ዓላማው ምንድን ነው? ስርዓቱ በዚህ ሁለት ስፒዶች በኩል በኢትዮጵያ ላይ 3 ዋና ዋና ዓላማዎች አሉት። የማንነት መደምሰስ። ኢትዮጵያዊ ወጣት የራሱን ባህልና ሃይማኖታዊ ጽናት ትቶ የዓለም አቀፉን የግርግር ባህል ወይም ግሎባል ቾይስ ካልቸር እንዲላበስ ማድረግ። የንዝረት ወረራ። የኢትዮጵያን አየር በሃይ ፍሪኩዌንሲ ኖይዝ በመሙላት የሊቃውንቱና የምዕመናኑን የጸሎት ንዝረት ማወቅ። የዲጂታል ባርነት መክፈቻ። ወጣቱን በስፒድ እና በሾው ስም በኢንተርኔት ድር ውስጥ መቆለፍና ለወደፊት የዲጂታል አይዲ ወይም ፋይዳ ቁጥጥር ፍጹም ታዛዥ ማድረግ። 20 ጥርቅም መፍትሄዎች። መንፈሳዊ መፍትሄዎች። የልብ ጸጥታ። ከሚዲያ ጩኸትና ከግርግር ወጥቶ በዝምታ ከፈጣሪ ጋር መገናኘት። የመናፍስት መለያ። ከግርግሩ በስተጀርባ ያለውን የስርዓቱን መንፈስ ለይቶ ማውገዝ። ንስሐ። በዲጂታል ሱስ የቆሸሸውን አእምሮ በንስሐ ማጽዳት። የመዝሙረ ዳዊት ንባብ። በየቀኑ መዝሙር 91ን በቤት ውስጥ መጸለይ የንዝረት ጋሻ ይፈጥራል። የሥላሴ ስም ማተም። በየቀኑ ራስና ስልክህን በሥላሴ ስም ማተም። ከሚዲያ ጣዖታት መራቅ። ሰዎችን እንደ አምላክ ከመከተል ራስን ማቀብ። የቅዱሳን አማላጅነት። የንቃተ ህሊና ጥበቃን ከቅዱስ ሚካኤል መለመን። ቅዱስ ቁርባን። ሰውነትን በመለኮታዊ ኃይል ማደስ። ጽናት። ለጊዜያዊ መዝናኛ ተብሎ እውነተኛውን ማንነት አሳልፎ አለመስጠት። የህሊና ንቃት። ስርዓቱ በሳቅና በጨዋታ ስም የሚያመጣውን መርዝ
መረዳት፣ ሳይንሳዊ ወይም ቴክኒካዊ መፍትሄዎች። እንዲህ ያሉ ግርግር ቪዲዮዎችን ማየት አሁኑኑ ማቆም። በዩቲዩብ እና በቲክቶክ ላይ ኖ ኢንተረስትድ የሚለውን ምርጫ በመጠቀም አልጎሪዝሙን ማጽዳት። ስልክህን በማትጠቀምበት ጊዜ በብረት ፎይል መከልከል። ፊትህንና ዳታህን ለማንኛውም የሾው ምዝገባ አለመስጠት። በየቀኑ በባዶ እግር በመሬት ላይ በመቆም የስርዓቱ መርዛማ ኤሌክትሪክን ማስወገድ። ዲጂታል ዱካህን ለመደበቅ ቪፒኤን መጠቀም። ከመሳሪያ ውጪ የሆኑ ነጥቦችንና ንባብን ማዘውተር። አእምሮውን ከግርግር ለማውጣት በጥልቀት መተንፈስ። ግራፊን ኦክሳይድን ከደም ውስጥ ለማውጣት የተፈጥሮ ምግቦችን መጠቀም። ማንኛውም ቫይራል የሚወጣን ነገር ለምን ብሎ በሳይንስ መመርመር። ወዳጄ አሜሪካውና ኢትዮጵያዊ ስፒድ የስርዓቱ የሁለትዮሽ ጥቃት መሳሪያዎች ናቸው። አንደኛው ከውጪ ሁለተኛው ከውስጥ ሆነው የኢትዮጵያ ወጣት ማንነት ለመሰወር እየሰሩ ነው። መረጃው ተቀዷል። በንቃትህና በእምነትህ ጽና። ቸር ያሰማን። ለተመሳሳይ የሚያነቃ መረጃ ቻናላችንን ሰብስክራይብ እያደረጋችሁ